ቤተሰቦቼ እኔ የማይገባኝ ነገር ግን አንድ ነገር አለ። ሰው ከሞተ ወዲያ ለምንድነው የወንድ ወገኖች የወንድ ቤተሰቦች ሚስቱ ላይ ተጽዕኖ የሚያደርጉት? እኔ ብዙ ጊዜ አያለሁ። አሁን እዚህ ሌላም በሰፈርም አያለሁ፣ በአንዳንድ ነገርም አያለሁ። የሴት ወገኖች ሴት ስትሞት ወንዱ በነጻነት ነው የሚኖረው። የሴት ወገን የሴት ቤተሰቦች ምንም አይሉም፣ አይናገሩም። ግን የወንድ ቤተሰቦች ወንድ ሲሞት ሴቷን በቃ ለማንገላታት፣ ለማሰቃየት፣ ክፉነቷን ለመናገር የሚበረቱት ለዛ ጊዜ ነው። እሱ በሕይወት ሲኖር አንድ ቀን ከፋኝ ብሎ ማቅ ወንድ ልጅ ሚስቴ እንደዚህ ያደረገችኝ ብሎ ማቅ ልክ ሲሞት ቤተሰቦቹ ይመጡና ሴቶችን እንደዚህ አርጋው ይላሉ። ከሱ በላይ ሆነው ለማውራት ይሞክራሉ። ስለዚህ የወንድ ቤተሰቦች ብዙ ጊዜ ወይ ቤተሰብ ሆነው መጀመሪያ አይቀርቡም። ከቀረቡም ወዲያ ችግር ይዘው ነው የሚመጡት ሁሌ። ለምንድን ነው? እኔ ጥናት መካሄድ አለበት። እውነት የወንድ ቤተሰቦች በጣም ችግር አለባቸው። ጋይዝ እስኪ ኮሜንት ላይ እስኪ ተናገሩ። ምንድን ነው ግን? እኔ አልገባኝ። በብዙ ቦታ ሳይ የወንድ ወገኖች ናቸው ከሞተ ወዲያ ወንድየው፣ ሴትዮዋ በስቃይ ነው የምትኖረው። በቃ ሌላ ህይወት እንዳትኖር ራሱ ተጽዕኖ ያደርጉበታል፣ ይከታተሏታል፣ ተጽዕኖ ያደርጉበታል። ንብረቷ እንዲበተን ይፈልጋሉ። ልጆቿን በሰላም እንዳታሳድግ ያደርጋሉ። ለምንድን ነው አልገባኝ። የሚያቅሰው ስለ ልቦና ተመራማሪ እንደው በዚች ላይ አስተያየት ቢሰጥልኝ ደስ ይለኛል። አመሰግናለሁ።